ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ ከአንድ ዓመት ጊዜ ቆይታ በኋላ በአዲስ ቪዲዮ ለመምጣት ተገደናል። የመጀመሪያው ቻናላችን ያው መዘጋቱን አረጋግጠናል። ስለዚህ ዛሬ በይፋ አዲሱን ቻናላችን አንድ ቪዲዮ ኮንቴንት ፐብሊሽ እናደርጋለን። እባካችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ በማድረግ ፋሚሊያችን ሁኑ። እሺ ዛሬ የምንነጋገረው ከርሱ ላይ እንደምታዩት አንድ ኮንቴንት በውስጡ ምን ነገሮችን ሊይዝ እንደሚችል ነው። የመጀመሪያው አንድ ኮንቴንት ከመሆኑ በፊት መጀመሪያ የኮንቴንት አይዲያ ያስፈልገዋል። ኮንቴንት አይዲያው ከተጻፈ ወይም ሐሳቡ በግልጽ ከሰፈረ በኋላ አራት መሰረታዊ ነገሮችን ይይዛል በውስጡ። አንደኛው እና የመጀመሪያው ሁክ ነው። ሁክ ማለት የመጀመሪያ ኮንቴንታችሁ ሰዎች ጋር ሲደርስ ሰዎችን በአይናቸው ወይም በሐሳባቸው ይዞ የሚያቆይ የኮንቴንት አይዲያ ነው። አብዛኞቹ ቢዝነሶች ወይም አብዛኞቹ ድርጅቶች ወይም የዲጂታል ማርኬቲንግ ኤጀንሲዎች ሁኮችን በመጠቀም ብዙ ቪዲዮዎችን ቫይራል በማውጣት ያው ዋነኛና ቀዳሚ የሚባል የቪዲዮ አይነት ያደርጉታል። በሁለተኛ ደረጃ አንድ ኮንቴንት በውስጡ ስቶሪ መኖር አለበት። ስቶሪ በቃ ሐሳቡን ወይም የኮንቴንቱን ይዘት አጠቃላይ የሚወስን የታሪካዊ የኮንቴንት አይነት ነው። ወይም ኮንቴንቱ ምን አይነት ታሪኮች አሉት፣ ከየት ተነስቶ ወዴት እንደሚሄድ ድርጅቱ ወይም የቢዝነሱ ሐሳብ ከየት ተነስቶ ወዴት እንደሚሄድ የሚገልጽ የኮንቴንት አይዲያ ነው። ሶስተኛውና መሰረታዊው ነገር ኦፈር ክሬሽን ነው። ኦፈር በጣም የኮንቴንቶች ፒሊያር በሉት። የኮንቴንቶች ፒሊያር ሲባል አብዛኛውን ጊዜ ኮንቴንቶች ኦፈር ክሬሽን ካላቸው አዳዲስ ከስተመሮችን ወይም የከስተመርን ወይም የኦዲየንስን ሐሳብ የመስረቅ ልምድ አላቸው። ስለዚህ ኮንቴንታችሁ ኦፈር ክሬሽን ካለው ቤስት ነው ማለት ነው። በአራተኛ ደረጃ የምናየው ኮል ቱ አክሽን ነው። ደንበኞች እናንተን እንዴት ነው የሚያገኙት? ስልክ በመጠቀም ነው? ዲኤም ላይ ነው የሚያገኟችሁ? ወይስ ዌብሳይታችሁ ላይ ገብተው ሪፈር በማድረግ ነው? ወይስ ፔጃችሁ ላይ ዳይሬክት ኮል ወይም ዳይሬክት በመምጣት ነው? ስለዚህ እነዚህን አራት መሰረታዊ የኮንቴንት ሐሳቦችን ከተጠቀመ አንድ ኮንቴንት ትክክለኛ ኮንቴንት ነው ማለት እንችላለን። እነዚህን ሐሳቦች በተለየ መንገድ ወይም ማብራሪያ ባላቸው መንገድ እያንዳንዱ አንድ ባንድ በቀጣይ ቪዲዮ ማሳያችሁ ይሆናል። ስለዚህ ውድ የቻናላችን ቤተሰቦች እንደ ጀማሪነታችን ሰብስክራይብ በማድረግ አበረታቱን። ያው የመጀመሪያው ቻናላችን ከተዘጋ በኋላ እንግዲህ እኛ ወደ ኋላ ማለት አልፈለግንም። በአዲስ ቻናል አዲስ ቪዲዮ ዛሬ ለቀንላችኋል። ስለዚህ ከኮሜንት ስርም የምትፈልጉትም ሐሳብ ወይም ደግሞ ጥያቄ ካላችሁ ማቅረብ ትችላላችሁ። ዳይናሚኮች ነን። መልካም ቀን ይሁንላችሁ።